ፊልማችን ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ውድ ቤተሰቦች ታሪካችን የሚጀምረው በደቡብ ኮሪያ ውስጥ በምትገኘው ዋንች በተባለች ጠባብ ከተማ ላይ ነው። በዚህ ከተማ ውስጥ የምትኖረውን አንዲት ጀግና ያናሚ የተባለች መምህርትን እያስተዋወቀን ነው። ያናሚ በኮሪያ ውስጥ በሚገኝ በጣም ረባሽ ተማሪዎች በሚማሩበት ሃይስኩል ውስጥ ነው የምታስተምረው። ሆኖም ያናሚ በእነዚህ ረባሽ ተማሪዎች ላይ ይሻሻላሉ፣ ይለወጣሉ የሚል ትልቅ ተስፋ ነው ያላት። እንደተለመደው ያናሚ አንድ ቀን ከትምህርት ቤቱ የመዝናኛ ጉዞ በኋላ በአውሮፕላን ወደ ከተማዋ በምትመለስበት ሰዓት አውሮፕላን ውስጥ ተደብቀው የገቡ አደገኛ ማፊያዎች አውሮፕላኑን እንደተቆጣጠሩት መናገር ይጀምራሉ። ነገር ግን ያናሚ ከመምህርነቷ በተጨማሪ የተመሰከረላት የካራቴ ብቃት ያላት ጀግና ሴት ናት። ጉዳቸው ፈላ። የፈራነው አልቀረም። አንድም ሳይቀር ሁሉንም ወንበዴ ካፈር ደባለቀቻቸው። ምህረት የለሽ ምት መታቻቸው። ፖሊስም አውሮፕላኑ መጠለፉ ስለሰሙ ማረፊያ ቦታው ላይ በጥንቃቄ ጠብቁ። እንደደረሱም ያናሚ ሶስቱን ወንበዴ እግሯ ስር አንበርክካ ይቅርታ እንዲሉ ስታስገድዳቸው እናያለን። ሆኖም ፋታ ያልሰጡት የሀገሪቱ ነዋሪዎች ይህንን ተግባሯን በሶሻል ሚዲያ ለሀገሪቷ ነዋሪዎች ያጋሩ ጀመር። ጀግና ያናሚ በቤተሰቦቿና በአካባቢዋ ታዋቂ ሆና አረፈችው። በሌላኛው ቀን ያናሚ ወደ ሥራ ገበታዋ ስትሄድ የትምህርት ቤቱ አስተዳደርና ሌሎች የሥራ አጋሮቿ የሷን ጀግንነት ማውራት ይጀምራሉ። እንዲህ እያሉ አንድ ሪዮ የተባለ ያናሚ በፊት ያስተማረችው ተማሪ አሁን በረዳት መምህርነት ተቀጥሮ ይመጣል። ያናሚ ሪዮ እንደሷ አስተማሪ በመሆኑ ደስታዋን መቆጣጠር አቃታት። ሆኖም በትምህርት ቤቱ አስተዳደር ምክንያት ሪዮ ያናሚ ረዳት በመሆን እነዛ የተረገሙ በጥባጭ የተባሉ ተማሪዎች ጋር አብሯት ለማስተማር ይሄዳል። ሆኖም ያናሚና ሪዮ ወደ ክፍል ውስጥ ሲገቡ ትኩረት የሰጣቸውም ተማሪ የለም። ሁሉም የየራሳቸውን ወሬ ነበር የሚያወሩት። ትዕግስት ያጣቸው ያናሚ በጩኸት ዝም እንዲሉ አሳሰበች። ሆኖም ከጥጋበኞቹ ተማሪዎች መካከል አንደኛው ወደ ያናሚ የቴኒስ ኳስ ይወረውራል። ያናሚ ብዙም ሳትቸገር ሸወደችው። ነገር ግን የወረወረው ኳስ መልሶ ራሱን መታው። ክፍለ ጊዜው አልቆ ጥቂት ተማሪዎች ያናሚና ሪዮ ምሳ ለመብላት ሲሄዱ ተመልክተው ገና ለገና ፍቅረኛሞች ናቸው በማለት የትምህርት ቤቱን ግቢ በወሬ ለማናፈስ ሲቸኩሉ እንዳሰቡት እንዳልሆነ ይረዳሉ። ሆኖም ያናሚ ተማሪዎቹን ሰብስባ ከሷ ጋር እንዲበሉ ታደርጋቸዋለች። በመሃል ያናሚ ተማሪዎቹ እየበሉና እየተዝናኑ ሲያወሩ ተማሪዎቹ ጋር ያለውን በጎ ባህሪ ትመለከታለች። ምግቡን በልተው እንደተለያዩ ሰብሰብ ያሉ ወንበዴዎች ያናሚን ተማሪዎች መፈተሽና ያላቸውን ገንዘብ እንዲሰጡ ማስገደድ ይጀምራሉ። በዚህ መሃል ታኩጂ የተባለ አንደኛው ተማሪ እንደምንም ተደባድቦ አስጥሏቸው ለጊዜውም ቢሆን ከቦታው ይለያያሉ። ሆኖም በዚህ ምክንያት በማግስቱ ካዶ ወደ ተባለው ያናሚ ወደምታስተምርበት ታኩጂ ወደሚማርበት ትምህርት ቤት ውስጥ በሞተር በጣም ብዙ ሆነው ይመጣሉ። ይህንን ያዩት የትምህርት ቤቱ ተማሪዎች ኮሪደሩ ላይ በመሆን በፍርሃት ትምህርት ቤቱን የከበቡትን ወንበዴዎች መመልከት ይጀምራሉ። ይባስ ብሎ የትምህርት ቤቱ ዳይሬክተር ከጠረጴዛው ስር ተደብቆ ለፖሊስ መደወል ይጀምራል። ነገር ግን ወንበዴዎቹ ምንም ሳያደርጉ በቶሎ ትምህርት ቤቱን ለቀው ይሄዳሉ።
የትምህርት ቤቱ ዳይሬክተር ከተደበቀበት ጠረጴዛ በመውጣት ወንበዴዎቹ ለመምጣታቸው ማን ምክንያት እንደሆነ ሲያጣራ ታኩጂና እነዛ ተማሪዎች እንደሆኑ አወቀ። ዳይሬክተሩ ጋሩ በጣም በመጮህና በጣም በትዕቢት መናገር ይጀምራል። ነገር ግን በቦታው ላይ ያናሚ ስለነበረች ተማሪዎቹ እንዳላጠፉ ትነግረዋለች። እናም ከትምህርት ቤቱ ከመሰናበት ታተርፋቸዋለች። ከዚህ ውጥንቅጥ በኋላ ታኩጂ ወንበዴዎቹ እሱን ካላገኙት እንደማያርፉ ስለገባው ብቻውን ወደ እነሱ ይሄዳል። ያናሚና ሪዮ ለማስተማር ሲገቡ እነዛ ረባሽ ተማሪዎች በዝምታ ተውጠዋል። ሆኖም ያናሚ ምን ሆነው እንደሆነና በምን ምክንያት በአንድ ጊዜ እንደዚህ ዝም ሊሉ እንደቻሉ ስትጠይቅ ታኩጂ ወንበዴዎቹ ጋር ብቻውን መሄዱን ይነግሯታል። ያናሚ በጣም ተናዳ ከሪዮ ጋር በመሆን ታኩጂ ወደ ሄደበት ቦታ በፍጥነት ይሄዳሉ። ታኩጂ ወንበዴዎቹ ጋር ሲደርስ ብቻውን መሆኑን ሲላወቁ በዱላ አጣደፉት፣ ክፉኛ ቀጠቀጡት። ያናሚ ከቦታው ላይ ሪዮን አስከትላ ትደርሳለች። ወይ ጉድ! ለካ ሪዮም የለየለት ተደባዳቢ ነው። ሆኖም ያናሚና ሪዮ ወንበዴዎቹን በተለያየ የካራቴ ብቃት ማጥቃት ይጀምራሉ። ነገሩ ያላማራቸው ወንበዴዎች እግሬ አውጪኝ በማለት ከቦታው ፈረጠጡ። ወዲያውም የታኩጂ ጓደኞች ይመጡና ወደ ሆስፒታል ይዘውት ይሄዳሉ። በሌላኛው ቀን ያናሚ ወደ ትምህርት ቤቱ ስትመጣ ተማሪዎች በተለየ አቀባበል ስለተቀበሏት እጅግ በጣም ደስ አላት። ያናሚ ክፍለ ጊዜዋን ጨርሳ ስብሰባ ስለነበራት ወደ ዳይሬክተሩ ቢሮ ስታመራ 2 መርማሪዎችን ትመለከታለች። ጠጋ ብላ ስታጣራ የሷ ተማሪ የሆነው ሬን የተባለ ተማሪ በአደገኛ ዕፅ ተጠርጥሮ ከፖሊሶች እንዳመለጠ ትሰማለች። ነገር ግን ያናሚ ሬን በጣም ጥሩ ተማሪዋ እንደሆነ ስለምታምንበት ለመርማሪዎቹ አስረድታ እነሱን ጥላ ሬንን ለመፈለግ ከግቢው ትወጣለች። ከብዙ ድካም በኋላ አመሻሹ ላይ ሪዮ ከትምህርት ቤቱ ሲወጣ አንድ ክፍል ውስጥ የጠፋውን ሬንን ያገኘዋል። ጊዜም ሳያጠፋ ወዲያው ወደ ያናሚ ይደውልና ያናሚም ወዲያውኑ ጓደኞቹን አሰባስባ ሬን ጋር ትመጣለች። እናም የተፈጠረውን ከራሱ አንደበት ትሰማለች። ሬንም እናቱ በጠና እንደታመመችና በጣም በርካታ ስራዎችን እንደሞከረ እንዳልሆነለት እንዳልተሳካለትና በአንድ አጋጣሚ ግን አንድ ሻንጣ ሌላ ቦታ እንዲያደርስ እንዳደረጉት እናም በርካታ ገንዘብ እንደሰጡት ጉዳዩን ግን ሲያቅ ስላቆመ የነበሩት ሰዎች ስራውን ሲያሰሩት የነበሩ ሰዎች እንደጠቆሙበት ይነግራታል። ያናሚም ወዲያው እሷ ቤት ሄደው እንዲቆዩ ታደርግና ሬንን ማን ሲያሰራው እንደነበር ማጣራት ትጀምራለች። ከብዙ ካጣራች በኋላ ኬንቶ የተባለ አንድ የፖለቲካ ተንታኝ እንደሆነ ታውቃለች። ይህንንም ሲያቅ ሬን በጣም ይናደድና ከጓደኞቹ ጋር በመሆን እሱ ወዳለበት ኬንቶ ወደ ተባለው ቦታ ወይም ደግሞ ኬንቶ ወደሚሰራበት ስፍራ ያመራሉ። እነ ሬንም ከቦታው ሲደርሱ ኬንቶ በእለቱ በጣም ትልቅ የሆነ የምርጫ ቅስቀሳ ስላለበት ቦታው በጋዜጠኞችና በኬንቶ ደጋፊዎች ተጥለቅልቋል። ያናሚና ሪዮ ኬንቶ መስሪያ ቤት እንደሄደ ስለሰሙ ወዲያው ወደ ቦታው ያመራሉ።
ቦታውም ላይ እንደደረሱ የኬንቶ ደጋፊዎች በመምሰል ቲሸርት ለብሰው ወደ ግራውንድ ይወርዳሉ። ከዛም ትልቁን መጋዘን ማሰስ ይጀምራሉ። ብዙም ሳይቆዩ ሬን ለማስረጃነት የሚበቃ እጽ ያገኝና በፍጥነት ጠርቶ ሰብስቦ ያሳያቸዋል። ድንገት ግን የኬንቶ ሰራተኞች በመድረሳቸው እነሬን ላይ ሽጉጥ ተመዘዘባቸው። ነገር ግን አትበገሬዋና ጀግናው ሁለቱ መምህሮች በአስደናቂ ብቃት ይዘርሯቸዋል። ያናሚም ኬንቶ አደገኛና መጥፎ ሰው መሆኑን በራሱ ሜዳ ላይ ነጥብ ለማስጣል ባዘጋጀው መድረክ ላይ ለማጋለጥ ተወስናለች። ወዲያውም ጊዜ ሳታጠፋ መድረኩ ላይ በመውጣት ስለ ኬንቶ መጥፎነት ደጋፊዎቹ ፊት መናገር ትጀምራለች። የኬንቶ ደጋፊዎች በግርምት ይመለከቷት ተያይዘውታል። ያናሚ በነሬን አማካኝነት ኬንቶ ከህንፃው ስር የደበቀውን አደገኛ እጽ በካሜራ ለህዝቡ ማሳየት ትጀምራለች። ይህንን ያዩት ደጋፊዎቹ እግሬ አውጪኝ በማለት ወዲያውኑ ተጠላልፈው ከአዳራሹ ውልቅ ብለው ይወጣሉ። በሷ ስራ የተናደደው ኬንቶ ያናሚን በጋርዶቹ ክፉኛ አስቀጠቀጣት፣ በጣምም አስደበደባት። ነገር ግን ተማሪዎቿ እንዲጎዱ ስላልፈለገች ብቻዋን በድጋሚ መጋፈጥ ትጀምራለች። ከብዙ ድካም በኋላ ያናሚ አንድም ሳታስቀር ደብድባ ጣለቻቸው። ነገር ግን ኬንቶ መሳሪያ ደቀነባት። ወዲያውም በነሬን ባጋሩት ከህንፃው ስር በነበረው አደንዛዥ እጽ ምክንያት ፖሊሶች በመድረሳቸው ኬንቶን ያስሩታል። በቀጣዩ ቀን ግን ያናሚ ትምህርት ቤት ስትደርስ ትምህርት ቤቱ በአዲስ ተመዝጋቢዎች ተጨናንቋል። የመምህርቷን ዝና የሰሙ ተማሪዎች እዚህ ነው የምንማረው በማለት ወደ እሷ ትምህርት ቤት ለመመዝገብ ግቢውን እያጨናነቁት እየተመለከትን ታሪካችን እዚህ ላይ ያበቃል።